በአንድ ወቅት በቤተክርስቲያን መድረክ ላይ የተነገረ ንግግር ዛሬ ቲክቶክን መንደር እያነቃነቀው ይገኛል። ነቢይ ጥላሁን ጸጋዬ ዋሴ ኢየሱስ ነው አሉ። ዋሴን አታውቀው? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። ነገር ግን ይህ መልእክት ከመድረክ ወርዶ ስልኮቻችንን ሲገባ ያልተጠበቀ ነገር ተከሰተ። ይህንን ድምፅ የፕሮቴስታንት አማኞች ብቻ አይደሉም ያሰራጩት ያሉት፣ ሌላ እምነት ተከታዮችም ጭምር ናቸው። ታዲያ ይህ ለምን ሆነ? የእምነት አባቶችንስ ያነጋገረውና ብዙዎችን ግራ ያጋባው ማደናገር የሚለውን ክርክር መነሻስ ምንድን ነው? ዋስ በሚለው ቃል በስተጀርባ የተደበቀው ጥልቅ የትርጉም ልዩነትስ? ዛሬ የሁለቱ ወገኖች መካከል የተቀሰቀሰውን የእምነትና የአስተምህሮ ፍልሚያ በዝርዝር እንመለከታለን። ወደ ዝርዝር መረጃ ከመግባታችን በፊት እናንተስ ይህንን ቪዲዮ ማደናገር ነው ወይስ እውነትን ማሳወቅ የሚለውን አብረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። የአስተምህሮ ፍልሚያ፣ ዋስ ወይስ አማላጅ? ክርክሩ የሚጀምረው ዋስ ከሚለው ቃል ትርጉም ነው። እንደ ነቢይ ጥላሁን ስብከት ዋስ ማለት ባለዕዳ መክፈል ሲያቅተው ተክቶ የሚከፍል አካል ነው። የሰው ልጅ የኃጢአት ዕዳ ደግሞ ሞት በመሆኑ ሞትን ቀምሶ ያሸነፈው ክርስቶስ ብቸኛ ዋስ ሊሆን ይችላል ይላሉ። ነገር ግን የኦርቶዶክስ መምህራን እዚህ ጋር ጠንካራ ተቃውሞ አላቸው። ኢየሱስ ዋስ ነው የሚለውን ሀሳብ ቢቀበሉ፣ ነቢዩ ግን ይህንን ቃል የተጠቀሙት የቅዱሳን አማላጅነት ለማጣጣል ነው ብለው ያምናሉ። በሁለቱ ወገኖች መካከል ያለው ዋና የክርክር ነጥብ እንደሚከተለው ይጠቃልላል። የቤዛነት ስራ ወይስ የምልጃ አገልግሎት? የኦርቶዶክስ መምህራን እንደሚሉት ኢየሱስ ዋስ የሆነው በደም ዋጋ በመገዛት ሪደምሽን ሲሆን፣ ቅዱሳን ደግሞ በጸሎትና በምልጃ ኢንተርሴሽን ዋስትና ይሆናል። የጥቅሱ ትርጉም ነቢዩ መነሻ ያደረጉት ዕብራውያን 7:22 ስለ ብሉይና አዲስ ኪዳን ክህነት ልዩነት እንጂ የቅዱሳንን አማላጅነት የሚሽር አይደለም የሚል ተቃውሞ ቀርቧል። የኪዳነ ምሕረት ትርጉም ነቢዩ ኪዳነ ምሕረት ራሱ ክርስቶስ ነው ማለታቸው በኦርቶዶክስ ዘንድ ለድንግል ማርያም የሚሰጥ የምሕረት ቃል ኪዳን ለመካት የተደረገ ሙከራ ነው ተብሎ ተፈርጇል። በተቃራኒው ደግሞ የፕሮቴስታንት አማኞች የክርስቶስ የመስቀል ስራ ተፈጸመ ተብሎ የተጠናቀቀ በመሆኑ ማንም ሊደግመው ወይም ሊያግዘው አይችልም ይላሉ። ለእነርሱ ኢየሱስን ብቸኛ ዋስ ማድረግ ቅዱሳንን መናቅ ሳይሆን ለጌታ የሚገባውን ክብር መስጠት ነው። ክርክሩ አሁንም በቲክቶክ መንደር እንደቀጠለ ነው። አንዳንዶች ይህንን ድምፅ ፋይል ለሌላ እምነት ለማጠናከሪያ መጠቀም ማደናገር ነው ሲሉ፣ ሌሎቹ ደግሞ እውነቱ ይወጣልን ይላሉ። ለምን ኢየሱስ ብቻ ዋስ ይሆናል? አንደኛ፣ ዋስ የሚለው ቃል ትርጉም በመጽሐፍ ቅዱስ አስተምህሮ መሰረት ዋስ ማለት ባለ ዕዳ መክፈል ሲያቅተው ዕዳውን ሙሉ በሙሉ ተክቶ የሚከፍል አካል ነው። የሰው ልጅ ዕዳ ኃጢአትና ሞት ነው። ማንም ቅዱስ ወይም መልአክ ስለ ሰው ልጆች ኃጢአት መሞት አይችልም። ምክንያቱም ቅዱሳን ራሳቸው በመስቀሉ ስራ የዳኑ ሰዎች ወይም ፍጡራን ናቸው። ሞትን ድል አድርጎ የኃጢአትን ዕዳ የከፈለ ኢየሱስ ብቻ ስለሆነ በእግዚአብሔር ፊት ሊቆምልን የሚችል ሕጋዊ ዋስ እርሱ ብቻ ነው። ማረጋገጫ ጥቅስ ለእኛ ስለ ኃጢአት ሞተ፣ ጻድቅ አመፀኞችንም ይወርስ ዘንድ ወደ እግዚአብሔር አቀረበን። አንደኛ ጴጥሮስ 3:18። ሁለተኛው
መካከለኛ አንድ ብቻ ነው። እግዚአብሔር ቅዱስ ነው፣ ሰው ኃጢአተኛ ነው። በዚህ ልዩነት መካከል ድልድይ ሆኖ ማገናኘት የሚችል ሁለቱንም ሰውነትንና አምላክነትን ገንዘብ ያደረገ ኢየሱስ ብቻ ነው። ሌሎች ቅዱሳን ወደ እግዚአብሔር ይጸልዩ ይሆናል እንጂ በሰውና በእግዚአብሔር መካከል ገብተው የማስታረቅ ወይም የመዋስ ስልጣን ሚዲያቶሪያል ኦፊስ የላቸውም። መጽሐፍ ቅዱስ መካከለኛ አንድ እንደሆነ በግልጽ አስቀምጧል። ማረጋገጫ ጥቅስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ 2:5። ሶስተኛ አዲሱ ኪዳን የጸናው በኢየሱስ ደም ነው። ኪዳነ ምሕረት ወይም የይቅርታ ቃል ኪዳን የተመሰረተው በማንም ሰው ጽድቅ ሳይሆን በፈሰሰው በኢየሱስ ደም ነው። ዋስትናችን የተመሰረተው በእግዚአብሔር ቃልና በክርስቶስ ደም ላይ ነው። ከዚህ ውጪ የገሌ ቃል ኪዳን ያድነኛል ወይም ዋስ ይሆነኛል ብሎ ማመን የክርስቶስን ደም ዋጋ ማቃለል ወይም አለመብቃቱን መመስከር ነው። ክርስቶስ ተፈጸመ ብሎ የጨረሰውን ስራ ማንም ሊደግመው ወይም ሊያግዘው አይችልም። ማረጋገጫ ጥቅስ ስለዚህም የፊተኛው ኪዳን ይጸናልና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተፈጠሩትን የዘላለም ርስት የተስፋን ቃል እንዲቀበሉ እርሱ ለአዲስ ኪዳን መካከለኛ ነው። ዕብራውያን 9:15። መዳን በሌላ በማንም የለም። ዋስትና የደህንነት ጉዳይ ነው። ነፍስን ከአካላዊና ዘላለማዊ ሞት የማዳን ጉዳይ ነው። ሐዋርያት የሰበኩት ወንጌል በኢየሱስ እመን ትድናለህ የሚል ነው። በኢየሱስና በቅዱሳን እመን የሚል ትምህርት የለም። የዘላለም ሕይወት ዋስትና የሚገኘው በልጁ በማመን ብቻ ነው። ማረጋገጫ ጥቅስ መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ 4:12። የመጨረሻ ሐሳብ እንደ ፕሮቴስታንት እምነት ኢየሱስን ብቸኛ ዋስ ማድረግ ቅዱሳንን መናቅ ሳይሆን ለእግዚአብሔር ልጅ ለኢየሱስ ክርስቶስ የሚገባውን ክብርና ቦታ መስጠት ነው። እርሱ ስለ እኛ ሞቷል። እርሱ ስለ እኛ ተነስቷል። አሁንም በግርማው ቀኝ ስለ እኛ ይማልዳል። ከዚህ በላይ ምን ዋስ ያስፈልጋል? ዋሳችንም ታምናልና ዕዳችንም ተከፍሏል። መዝገቡ ተዘግቷል።